እንዴት ናችሁ ይላል ዩቲዩብ ቤተሰቦቼ፣ እኔ ያለሁላችሁ። ዛሬ ደግሞ በሌላ ቪዲዮ ተመልሻለሁ። ሰብስክራይብ ደግሞ የተደረገ አይደለም። አረ ላይክም አድርጉ፣ ቢያንስ እኔን ታበረታቱኛላችሁ ሰብስክራይብ ስታደርጉ። ጸዴ በሆነ ቪዲዮ ተመልሰናል። ወደ ቪዲዮ አደረጋለሁ። ኮሜንት ለጣፈልኝ ኮሜንት እጥፋለሁ። ሸር እያደረጋችሁ የሳይ ውጪ ካይን ካርድ ሙላ እስኪ ባለስ ነው ባለ 5 ቢወልድ ተወው ከሙላ አይሰራም እኮ አይሰራም። ኧረ እኔ አሁን ሞልቼዋለሁ። በእናትህ እራሱ ነው አንተ ሞልተዋል። አሁን ሞልቼዋለሁ። እስኪ እና እኔ ጋር ምን ሆኖ ነው የማይሰራው? እና እኔ ጋር ምን ሆኖ ነው የማይሰራው? ኧረ ይመናችሁ። ሻምበል ጠላት መጥቷል። እሺ አንተ ታመልጣለህ፣ እኔ ይዛቸዋለሁ። አንድ ነገር ላስቸግርህ። ምንድን ነው? ሰዓቴን ቂጥ ውስጥ ደብቅ። ምን ውስጥ አታማለ እንዴ? አንተ ህይወትን እያዳንኩልህ አይደል? አንድ ሰዓት ቂጥ ውስጥ ብትይዝ ምን ትሆናለህ? የቤተሰብ እኮ ነው። ሲወርድ ሰዓት ነው። የምን ሰዓት ነው? እሺ አምጣው እንዴ ፓርላማው ሰዓት ነው እንዴ? ግብደው ከነንጸው ይመቻቸው። ሁለተኛ ቀን በሶስተኛ ቀን ብሩ አየሁት። ከዛ የባንክ ቤት እጅ ስጠይቅ ምንድነው ይሄ ሁሉ ገንዘብ አለ እንዴ አለ። ምንድነው ይሄ ከቁጥር በላይ ነው፣ እኛ አንችልም፣ ቴሌብር ላይ ነው የገባልኝ። እዛ ጋም ሲሄድ ይሄ ሁሉ ችለን አንሰራም፣ ኮኔክሽን እስከሚመጣ ድረስ ጠብቅ ብሎ የጠበቁ ነው። ቴሌብር ማለት ነው። ኮኔክሽን እስከሚመጣ ድረስ ማሰራት አንችልም ወይ? ኮኔክሽን ሲመጣ ነው የምንሰራ እንጂ ምንድነው ይሄ ሁሉ ገንዘብ አለ እንዴ በዚህ ሀገር አሉ። ጭራሽ ማን እንደላከ ስሙ ራሱ አጣን፣ ኮምፒውተር ላይ ፈልገን። የእግዚአብሔር ስራ በጣም የሚገርመኝ ነገር ይሄ ነው። በቃ በጣም የሚያስገርም ነገር ነው የእግዚአብሔር ስራ ማለት ነው። እኔ አላመንኩም። ኧረ ተው ታምራት ይሁት እስክሪን ላይ ቁጥሩ ራሱ እቺ ያላምብ ማለት ሰው የሚሰራ ሰውዬ ማለት ነው። እግዚአብሔር ሰጪ ነው። ስንት ነው? ስንት 100 ቢሊዮን ነጥብ 56 ነው የሚለው። አንብቡት በደንብ 100 ቢሊዮን ነጥብ 56 ብሎ። ኧረ ተው ይደብራል። 500 ሺህ ምናምን ብሎ ነው የሚለው። ይኸው ስማ ከላይ ምንድን ነው የሚለው? ዲር ተመስገን አካውንት ላይ የስ አንብበው እስኪ 568 ሚሊዮን 298,796 ኧረ ተው ምን አይነት ሳክስ ነው የምንሰከሰው? እኮ ይሄ ግርጥጥ ያለ ሳክስ ማን ነው? 100 ቢሊዮን ይሄ እኮ የኢትዮጵያ አመታዊ በጀት አይሆንም እንዴ? 100 ቢሊዮን ብር ነው ዶላር ነው ግን እንዴ? 100 ቢሊዮን ብር ራሱ ቢሆን እኮ ዘጭ ብር ነው። ጭራሽ ከየት እንደተላከ ምናምን ማወቅ አጣናል አለ። ኧረ በዚህ ልክማ ሳክስ ይደብራል። በቃ ቢያንስ 500 ሺህ 1 ሚሊዮን ብር አይሉም እንዴ? ሃይማኖቱን እንትን ማለት ነው። ይደብራል። በቃ ይሄ ለህግ መቅረብ አለበት ይሄ ሰውዬ። ምንድን ነው? ኧረ በለው ውሻው ደንግጦ አልሮጠም። እኔ ራሱ ደንግጫለሁ። አላሰብኩትም። እግዚአብሔር ገፍትር ተገፍትርን ገፍትሮ ቢጥለው ተገፍትር ገፍትርን ገፍትሮ ጣለው። ተገፍትርን ስለገፈተረው ተገፍትር ተገፍትሮ ገፍትርን ገፈተረው። ገፍትሮ ተፍትርን ጣለው። ተገፍትር ምን አልገባኝም። ኤክስ ስራ ቦታ ስትመጣ ዛሬ አስጨንቅሻለሁ ነው እንዴ? ጋሽዬ ሩም ነው? አዎ ሩም ነው። አሜሪካ ይጀላልከኝ እንዴ? ትተዋወቃላችሁ? ሜርሲ ፖዚቲቭ እንዴ? እኔና እንዴት ነሽ? ፖዚቲቭ ማያውቃት የለም እኮ ሜርሲ እኔ ጆበላት እንዳለ ሰታ አንሰፈራ ቀናችሁ ሰው እኮ ነው። ማንንም ወንድ አላውቅም አላልሽም? አላለቁም። ምንድነው የሚያወራው ታዲያ? ፍቅረኛ ሳምንት አይቆየላት። ለነገሩ ጸባይ የላትም፣ ይጣላሉ።
ይሞታሉ። ሂፒታይተስ አለባት። ሂፒታይተስ 1 ሂፒታይተስ 2 ዘራይዝ ኦፍ ሂፒታይተስ ሂፒታይተስ ሪታፕ ይሄ መጨረሻው ሌተስቱ አላ ዘላስ ዳንስ ሂፒታይተስ አላውቀውም ማለት አላምንሽም። እንመርመር ስልሽ እምቢ አልሽ። ለዛሬ ነው ሩም ነው አልፈታ አላቸው እኮ ምን እሺ ነው ምን አርጋ ነው እንዴ? አረፍታቸው እንጂ ምን እሺ። ከላይ እንዳይከትፍ ይላል። በስህተት ኤርትራ ገብተህ ጦርነቱን እንዳታስጀምረው። የኢትዮጵያ መሬት እንዲህ በቀላሉ አይለቅም። አይዞ በርታ፣ ትበራለህ። ይመቸው። ኧረ አብሶ እንዳይከትፍ ያለው ሰው ግን ሞራል ከመስጠት ፋንታል ሞራል ይገባዋል። ይሳካለታል። አዲስ ስልክ ሲገዛልክ ሰማኝ እንደ የነገርኩህ እንትን ከቤቲ ጋር እኮ ተጣላ ነው። እሺ ቤቲ ታይ ሰፈራለችው። አረ ስልክና ወርዶ በእናትህ ምንድነው እንዴ? አሳይኝ ተተኩተው በሙር ስልኩን እያሾፈው ነው። ማንተም ብላ ማግዳብኝ እኮ። አረ ያምር ነው ምን እንደሆነች እኮ ከኔ መጎልዳት ነው እሷ። ስልክሽ አበደ ነው። አመሰግናለሁ አባቴ፣ በጣም አመሰግናለሁ። ሲጀመር እሱ ስልኩን እንዳይለ ፈልጎ ነው እንዴ የሚለው። ይመቸው። ታላቂ ምን እሺ ምንድነው አንተ እንደፈለክ ምትገባው ተጠው እቃ ማታጠው ምን አባው ነው ምንድነው የምትፈነደው አንተ ራሱ ምንድነው የምትቆጣይ ምናምን ነገር ምን አባው ነው ትንሽ ትልቁ አረጋጊው እዳል የቱ ነው ታናሹ? ታላቅ እኮ ታላቅ እንዴ ምን እሺ ታላቅ ነው ብለህ ልፈነዳ ነው እንዴ? ያለው ቁጭ ብለህ አንተ ምን አባ ነው የምታፈነው? እናትህ ነኝ እናት እንዴ ዝም ስትባል ከዛሬ እኔ ለማዘር ብዬ ነው የታገስኩት እስካሁን። ምን ልፈነዳ ነው? እቃ ጠብ ልብስ ጠብ ይኸውልህ የቤቱን እቃ ተርስ አብስት እንደሞጣ አፍልቶ አልፈለው ለማዘር ብዬ አስተካክሉ። አሁንማ እንዴ ፈላዎቹ አፍልተዋል ያሌለ ይሄ ድሪል እኮ ነው። እስኪ ጌታው ብር ስጠኝና አመሌሌው በቃ እኔ አሁን የድህነትን አመል አውቃለሁ። በቃ የድህነት የማጣት አመል ይወን ነጨነጨኛል። ብር ነገር ማድረግ እፈልጋለሁ። ከዛን ብር ስለሌለኝ እተዋለሁ። በቃ አውቃለሁ የድህነትን አመል። እስኪ ጌታው 300 ሚሊዮን ብቻ በቂ ነው። በቃ አብቃቅቼ እጠቀማለሁ። እሷን ጌታው በቃ 300 ሚሊዮን በቃ ከበቂ በላይ ነው። በቃ እሷን ብቻ አድርግልኝ ጌታው። አሜን። አመሌን ነው ማየት የምፈልገው ጌታው። እኔ ራሱ እስቲ አመሌሌው ብር ስጠኝና አመሌሌው አሁን አንድ ክፍል ቤት የሚሸጠው ስንት እንደሆነ ታውቂያለሽ? 20 ብር ነው። አውቀው ሆነ ብለው አውቀው እነሱ ተቆጣጥረው ሊያስተካክሉ ይችላሉ። አውቀው የበላይ ይቆጣጠር። አሁን እኮ በደንብ እየተቆጣጠረ ነው። አሁን እኮ በደንብ እየተቆጣጠረ ነው። እስካሁንስ እንደው ዝም ማለቱ እንደዚህ እስከሚበላሽ ድረስ ሲጀመር ብድግ ማለት አለበት። ዝም ማለት የለበትም። አዎ እንዴ ምን አሁን ጠገብ ሲል ነው ብድግ ያለው ይከሱኛል ብሎ። ኦኬ አዎ አይለቁትማ እንዴ ማዘሯ በመቶ ሺዎች እንደሆነ ብሰማ ምንድነው የሚሰማቸው? ዛሬ ቪዲዮአችን ይሄን ይመስላል። ቪዲዮ ከተመቻችሁ ላይክ አድርጉ፣ ለሌሎችም እንዲደርስ ሼር አድርጉ። ሰብስክራይብ ሳታደርጉ ደግሞ እንዳትወጡ። በሌላ ቪዲዮ እንገናኛለን። ይመቻችሁ።